ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? እኔ ነብዩ ለማ እባላለሁ ከዱናቴክ። በዛሬ ቪዲዮአችን እንግዲህ የምናየው ወደ ባይቢት ማስተር ካርዳችን እንዴት ዶላር እንደምናስተላልፍ አሳያችኋለሁ። እንግዲህ ለተለያየ ነገር ለአሊኤክስፕረስ፣ ለሺን የተለያዩ እንትሮች እቃ ኦርደር ለማድረግም ምን ያሉ ነገሮችን ለተለያዩ ለኦንላይን ፔመንቶች ማስተር ካርድ እንጠቀማለን። ሶ ከቅርብ ጊዜ በፊት ባይቢት ደግሞ ፒቱፒ እዛው ዶላር ገዝተን እንትን እንዳንል ሜቶዱን አቋርጧል ማለት ነው። ሶ ዛሬ ደግሞ እንዴት ከባይናንስ ወይም ደግሞ የምትጠቀሙት ኤክስቼንጅ ወደ ባይቢታችሁ ዶላር ወይም ክሪፕቶ ከረንሲ እንዴት እንደምታስተላልፉ አሳያችኋለሁ ማለት ነው። ሶ በመጀመሪያ ወደ ባይቢታችሁ ትገባላችሁ ማለት ነው። ሶ ወደ ባይቢታችሁ በምትገቡበት ጊዜ እኔ ቅርብ ጊዜ ነው ይሄን አካውንት የከፈትኩት፣ እናንተንም ቬሪፋይ እንዴት እንደምታደርጉ ምናምን ለማሳየት የከፈትኩት አካውንት ነው። ሶ ዲፖዚት አደርግ በዛኛው በሁለተኛ ስልክ አሳያችኋለሁ ማለት ነው። ሶ ስቴፑን ክሊር ስቴፑን እዚህ ጋር ላሳያችሁ። መጀመሪያ እዚህ ጋር ካርድ ሚል ይመጣላችኋል። ወደ ካርዳችሁ ነው አይደለም የምታስተላልፉት፣ ካርድ ሚል ኦፕሽን ይመጣላችኋል። ከሌለ ደግሞ እዚህ ሞር ሚለውን ነክታችሁ እዚህ ሰርች ማድረጊያው ላይ ካርድ ብላችሁ ሰርች ስታደርጉ ይመጣላችኋል ማለት ነው። ሶ እሱን ተነካላችሁ። እሱን በምትነኩበት ጊዜ እቺኛዋን ቪው ማይ ካርድ ምናምን ሚል ይመጣላችኋል። እንደዛ ማድረግ ይችላልላችሁ። ወይም ደግሞ እዚህ ጋር በቀላሉ ካርድ ሚለውን ስትነኩ ወደዚህ አማራጭ ይወስዳችኋል ማለት ነው። ሶ እኔ በብዛት ስለምጠቀም ነው። እናንተ ቪው የምትል ከሆነ በኢሜል ኮድ ልኮላችሁ ምናምን በቀላሉ አክሰስ ማድረግ ይችላልላችሁ። ሶ ወደዚህ ቦታ ይወስዳችኋል። ስለዚህ እዚህ ቦታ ላይ እንግዲህ ቶፕ አፕ ማላረኩም ቅርብ ጊዜ እናንተን ቪዲዮ ለእናንተ ለመስራት የከፈትኩት አካውንት ነው። ሶ እዚህ ጋር የተለያዩ ነገሮች አሉ። ሶ ቶፕ አፕ ለማድረግ ነው ማሳያችሁ። ሶ ፔይዊዝ እዚህ ጋር ፔይዊዝ ሚልም አለ፣ ወይም ደግሞ ከላይ ቶፕ አፕ ሚል አለ። ሶ በቀላሉ ቶፕ አፕ የምትለዋን ተነካላችሁ ማለት ነው። ቶፕ አፕ ስትሉ ሁለት ሜትዶች ነበሩ ከዚህ በፊት ዲፖዚት የምናደርገው፣ በኢትዮጵያን ብርና በክሪፕቶም ዲፖዚት ማድረግ እንችል ነበረ። ፒቱፒ እንግዲህ ባይቢት ደግሞ ከፒቱፒ ጋር ያለውን ከኢትዮጵያ ጋር ያለውን ፒቱፒ ፊት ከረንሲ ኤክስቼንጅ አቋርጧል ማለት ነው። ሶ በዚህኛው ነው ዲፖዚት ማድረግ የምንችለው። ሶ ዲፖዚት ክሪፕቶ የሚለውን እንነካለን ማለት ነው። ሶ እሱን በምንነካበት ጊዜ እነዚህ የተለያየ ነገሮች ይመጡልናል። ሞር ለአሊኤክስፕረስ እቃ ኦርደር ለማድረግ የተለያዩ እናንተ የምትፈልጉትን አይተም ኦርደር ለማድረግ በዩኤስዲቲ እዚህ ላይ ብታስቀምጡ ሞር የተሻለ ይመስለኛል። ሶ እዚህ ጋር ዩኤስዲቲ የሚለውን እዚህ ሰርች ማድረጊያው ላይ ዩኤስዲቲ ብላችሁ ሰርች ታደርጉና እዚህ ጋር ይመጣላችኋል። መጀመሪያ ላይ ያለው ዩኤስዲቲ እሱን ተነካላችሁ ማለት ነው። እሱን በምትነኩበት ጊዜ ደግሞ ኔትወርክ ያስመርጣችኋል፣ ቼን ማለት ነው። ሶ ኔትወርኩ ደግሞ እዚህ ጋር ቲአርሲ 20 አለ። በብዛት እኔ የምጠቀመው ቲአርሲ አለ፣ ቢፕ አለ፣ ግን እኔ እንዲሁም ደግሞ አፕቶስ አለ። እኔ እናንተን መክረው በዚህኛው ብታደርጉ ከባይቢት ወደ ከባይናንስ ወደ ባይቢት ዶላር የምታስተላልፉ ከሆነ በዚህ ሞክሩ። $10 ሲሆን $10 ከ$10 በላይ ነው ባይናንስ ሚኒመም ዊዝድሮ የሚቻለው በቢፕ እና በቲአርሲ 20። በቲአርሲ 20 ሲሆን ለዊዝድሮ $1 ያስቆርጣችኋል። ሶ በቢፕ 20 ብታደርጉ ደግሞ ሞር የተሻለ ይመስለኛል ማለት ነው። ሶ በቢፕ 20 ስታደርጉ ምንም ኔትወርክ ፊ ያስቆርጥም ባይናንስ ማለት ነው። ስለዚህ አፕቶስም አላችሁ። ሶ በአፕቶስ እንትን ብትሉ ደግሞ ሜቢ $10 በታች ማስገባት የምትፈልጉ ከሆነ ምናምን ባይናንስ ደግሞ ሚኒመም ዊዝድሮ $10 አያርግባችሁም። ሶ $10 በታች ከሆነ በአፕቶስ ኔትወርክ እንትን ትላላችሁ። እዛ ባይናንስ ላይ አፕቶስ ኔትወርክ አለ ማለት ነው። በዛ በቀላሉ ማድረግ ትችላላችሁ እና በዚህኛው ማድረግ ትችላላችሁ ማለት ነው። ሶ እኔ አሁን ወደ ዛኛው ስልክ ሄጄ አድረስ ኮፒ አደርግና በዛኛው በምጠቀመው ባይቢት ዶላር ሳስተላልፍ አሳያችኋለሁ። ፊ ምንም ሳይቆርጥ ይሆናል ማለት ነው። ሶ ወደዛ እንሂድ። ስለዚህ ይሄ በሁለተኛ ስልክ ነው። ሶ ዛ ካርዱ ላይ ቢፓያ ዩኤስዲቲ አድረስ ኮፒ አደርግና በቴሌግራም ወደዛኛው አካውንት ልካለሁ። ዶላር በዚህኛው ስላለኝ ማለት ነው። ሶ እሱን ኮፒ እናደርጋለን። ደግሞ $0.85 አለው። ሶ ወደ ቴሌግራም ልካለሁ ሊንኩን። ስለዚህ አድረስ ያው ኮፒ አደርጋለሁ ቢፓያ አድረስ ማለት ነው። ሶ ከዛ ወደ ባይናንስ ትገባላችሁ። ከዛም በኋላ ዊዝድሮ የሚለውን ኦፕሽን በመንካት በክሪፕቶ ታደርጋላችሁ ማለት ነው። እዛም በመቀጠል እንግዲህ አድረስ ፔስት ስታደርጉ ኔትወርክ ትመርጣላችሁ። ኔትወርክ ቢፕ 20 ብታደርጉ ሞር የተሻለ ነው። ፊ ፍሪ ስለሆነ ያው ፊ $0 ነው የሚቆርጠው። ሚኒመም $10 በላይ ነው የሚቻለው። ሶ 26 ስለምፈልግ ኖርማል ነው ማለት ነው። 26 ብል ከሆነ ፊ የለውም $0 ስለሆነ 26 ራሱ ነው የሚደርሰው። ሶ ኮንፊርም እናደርጋለን ማለት ነው። ሶ ኮንፊርም በምናደርግበት ጊዜ ያው እንግዲህ በቬሪፋይ ታደርጋላችሁ። ፓስኪኒ ስላለኝ በሱ ቬሪፋይ አደርጋለሁ ማለት ነው። ካረጋችሁ በኋላ ቀጥታ ዊዝድሮ ይላችኋል ማለት ነው። ሶ ፕሮሰሲንግ ላይ ነው ያለው። ስለዚህ እዚህ እስኪገባ ድረስ እንጠብቃለን ማለት ነው። ሶ ወደ 26 USDT የሚሆን ነው እንትን ያለው። ሶ ዊዝድሮ ሰክሰስ ብሎኝ ኖቲፊኬሽን አመጣልኝ ባይናንስ። ሶ ገብተን ስናይ ኮምፕሊት ሄደናል ማለት ነው። ሙሉ በሙሉ ወደዛኛው አካውንቴ ገብቷል። ሶ እዛ አካውንት ላይ ገብተን ሪፍሬሽ ስናደርግ ወደ 26
$85 አለ ማለት ነው። ሶ የምንፈልገው ነገር በቀላሉ ከዚህም ቶፕ አፕ ምናምን እናደርግ ከሆነ እዚሁ ካርዱ ላይ ስላለላችሁ ትራንስፈር አድርጋችሁ ያለው ነገር መጨረስ ይችላልላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይመቻችሁ።